የእናቱን አስክሬን ቤት ትቶ የ8ኛ ክፍል ሀገር አቀፍ ፈተና ለመፈተን ሄደ ጀግና ልጅ ነው። ትንሽ ነገር እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማላቀው የተቆፈረ ዲሻል እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ማንም ሰው ተገበን ነበር። አራኛ ከዚህ በፊት እንኳን ለለተውና ለምን በላ ነገር ራሱ ነበር የምንጨነቀው እንጂ እንኳን ልደት ተከብሮልህ አያውቅም። ነበረን ትልቅ ቦታ ደርሼ ከችግራችን እንወጣለን ብዬ ባስብበት ጊዜ እሷ እዚህ ዓለም ላይ ያለመኖሯ በጣም ነበረ። እሷን ልታሳልፍላት ትፈልግ ነበር? ለአንዳንድ ነገር ትሆናለች ያለች ካሊ እንዴት ነህ? ሰላም ነህ? ምንድን ነው ግን? እንዴት ነህ? ሰላም ነው? ሰላም። እንኳን ደህና መጣህ። እንኳን ደህና ቆያችሁ። የት እንደምትሄድም አልተነገረህም? አልተነገረኝም፣ አልጠየኩም። እስቲ ገምት። እንደ አንተ አትጠይቅም እንዴ? የት ይዞህ እንደሚሄድ መጠየቅ ነበረብህ እኮ። ሳልጠየቀባ እንዴ አይኔን ሲጨፍር መጠየቅ ነበረብህ። አንበሳው ጀግና እኮ ነህ ታውቃለህ። እንዴት ነበር ፈተና? ጥሩ ነበር አይደል? ውጤት መጣ እንዴ? ውጤት አልመጣም እስካሁን። አልመጣም? አይ አሪፍ ነው የሚሆነው። አንተ ጀግና ሰው ስለሆንክ በጣም ጀግና ልጅ እኮ ነህ። ትለያለህ አንተ ታውቃለህ። ወደፊት ሀገርህን የምታስጠራ እንቁ ኢትዮጵያዊ ነህ አንተ ማለት ጀግና ልጃችን ነህ። አሁን እስኪ ላሳይ የት እንደመጣ። ደፍታ ፈገግ በል እንጂ አንድ ልፈታው ነው። ምንድን ነው ዛሬ የተለየ ቀን ነው ላንተና ምንድን ነበር ይሄን ቀን የምታስታውሰው? አላስታውሰው። ዛሬ እንግዲህ ከቤተሰብ ጋር ተጠያይቀን ወደዚህ ያመጣንስ እኛንተ ሰርፕራይዝ ልናደርግ የመጣ ነው። ዛሬ ያው ልደትን ልናከብር ነው ጠያይቀናል። ዛሬ ልደት እንደሆነ ሰምተናልና እሱ ልናከብርልን የመጣ ነው። ታው ሰጥተህ እንኳን Happy birthday to you. Happy birthday, happy birthday, happy birthday. እንኳን ተወለድክ ጀግና። መልካም ልደት ለካሊድ፣ መልካም ልደት፣ መልካም ልደት። ካሊድ እንግዲህ ዛሬ ያስመጣን እኛ ያው ከቤተሰብ በመጠየቅ ልደት ዛሬ እንደሆነ አውቀናልና ልደትን ልናከብርልህ ነው። አንተ አላወቅኩም እንግዲህ ሀዘን ላይ ነበር የቆየኸው። እናጽናና አይዞ ልንልህ እኛ ኢትዮጵያዊ መደጋገፍ ባህላችን ነውና ዛሬ እዚህ ያመጣን በዋናነት ያው ልደትን ልናከብርልህ ነው። ከዚህ በፊት ከማዘር ጋር ልደትን አክብረህ ስታቅ እንዴት ነበረ ፊሊንጉ? ከዚህ በፊት ያከበርከው ልደት እስቲ የተወሰነ ነገር በለን። ኧረ እኛ ከዚህ በፊት እንኳን ልደተውና ለምን በላ ነገር ራሱ ነበር የምንጨነቀው እንጂ እንኳን ልደት ተከብሮልህ አያውቅም።
ኦኬ ኦኬ። አክብረህ አታውቅም በዚህ ደረጃ? አላውቅም። በቃ ዛሬ ደግሞ እኛ ከጎንህን አይዞ ለማለት ይሄው ልደትህን ልናከብርልህ ይዘን መተናል ማለት ነው። እኛ ማን እንደሆን ታውቃለህ? የት እንደመጣ አሁንም አላወቅም? አላወቅኩም። ሰመር ሪል ስቴቶች እንባላለን። ያው እኔ ኃይሌ ይባላለሁ። የሰመር ሪል ስቴት ሽያጭ ሱፐርቫይዘር ነኝ። ዛሬ ያለው እንግዲህ ሰመር ሪል ስቴት ሄድ ኦፊስ ላይ ነው። ሰመር ሪል ስቴት እንግዲህ የተለያዩ አፓርትመንቶችን የተለያዩ ሱቆችን በመሸጥ የሚታወቅ ግዙፍ ካምፓኒ ነው። አሁን ላይ በተለያዩ ፕራይም ሎኬሽኖች ላይ የተለያዩ አፓርትመንት ቤቶችን በመሸጥ የሚታወቅ ድርጅት እና ለደንበኞች ቤቶችን እየገነባ የሚያስረክብ ካምፓኒ ነው። ከዚህ በፊት ወደ ሴቶች አደባባይ እንደዚሁ ገንብቶ አስረክቧል። ወደ እንግሊዝ ኤምባሲ ጋር ኦልሬዲ እየገነባው ያለ አፓርትመንት ቤቶች አሉ። አሁን ደግሞ በመሀል ቡልጋሪያ አዲስ ሳይት አውጥቶ ከባለ 1 መኝታ እስከ ባለ 3 መኝታ ከ50% የባንክ ብድር ጋር እጅግ ዘመናዊ የሆኑ አፓርትመንት ቤቶችን በመሸጥ ላይ ይገኛል ማለት ነው። እንግዲህ ከ5.5 ሚሊዮን ብር ጀምሮ እንዲሁም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በተለያዩ የካሬ ሜትር እየሸጠ የሚገኝ ካምፓኒ ነው። አሁን እኛ ደግሞ አንተን ወደዚህ ያስጠራልህና እዚህ ላይ ልደትህን እያከበርን ያለ ነው። አይዞህ በርታ ለማለት ነው። አንተንም ብለው ደግሞ ካሊድን ብለው ለሚመጡ ደንበኞች ደግሞ ራሱን የቻለ ለካሊድ ላንተ እነሱ አንተን ብለው ሲመጡ 1% ላንተ የምናስብልህ ይሆናል ማለት ነው። አንተንም ሰፖርት እንዲያደርጉ ደንበኞችም የዚህ ዲስካውንት የዚህ ውብ ሎኬሽን አባል ወይም የዚህ አፓርትመንት ባለቤት እንዲሆኑ በአንድ ድንጋይ ሁለት ወፍ እንግዲህ ይዘን መተናል ማለት ነው። ስለዚህ አንተን ብለው የሚመጡ ደንበኞች ቤታቸውንም ያገኛሉ፣ አንተንም ደግሞ ሰፖርት ያደርጋሉ ማለት ነው። ይህንን ለማለት ያክል ነው። እኛ እንግዲህ ሰመር ሪል ስቴት ነው። ከዚህ በኋላ የጠፋብን ቤት ነው። ሁሌም ትመጣለህ። ሁሌም የኛ አንተን ማገዝ ከጎንህ መሆናችን ይቀጥላል። ደንበኞች መጥተው ወደኛ እንግዲህ ሲመዘገቡ ወይም የቤት ባለቤት ሲሆኑ ያው ለካሊድ እንግዲህ የ1% የራሱን የቻለ እገዛ ይኖራል ማለት ነው። ያው ደንበኞች ወደኛ ጆይን ሲያደርጉ ለየት ያለ ቅናሽ ይዘን መተን ነው። ያ ማለት እንግዲህ በመሃል ቡልጋሪያ በካሬ እንግዲህ በ89,000 ብር የምንሸጥላቸው የሆነ ያ ማለት ከአንድ ካሬ ላይ እንግዲህ ኦሬዲ 10,000 ብር ዲስካውንት አድርገን ነው የምንጠብቃቸው። በካሬ 98,000 የነበረው ካሊድን ብለው ለሚመጡ 25 ደንበኞች በካሬ በ89,000 ብር የምንሸጥ መሆኑን ይህንን እንግዲህ ልናበስር እንወዳለን። ያን ደግሞ አድርገው የቤት ባለቤት ሲሆኑ ካሊድንም በደንብ የሚያግዙበት ሁኔታን ፈጥረናል፣ አመቻችተናል። ለዚህ መታችሁ የቤት ባለቤት ሁኑ እላለሁ። አመሰግናለሁ። ከዚህ ጠንካራ ነው። እሺ እናትህን ታስጠራለህ። ከዚህ በኋላ የምትፈልገው ደረጃ ደርሰህ ሀገርህንም እናትህንም ወደፊት እሷ የምትፈልገው ደረጃ ላይ መድረስ አለብሽ። እሺ በርታበስ። እሺ አንተ በጣም ጠንካራ ልጅ ነሽ። በርታ በል እና ደግሞ ለአንዳንድ ነገር ትሆናለች። ያለች ለአንዳንድ ነገር ትሆንናል። በደንብ በርታ በል። ሁሌም እንጠይቃለን፣ እንዋወላለን። ጀግና በቃ የሆነ ነገር ማለት እፈልጋለሁ። ይሄን ነገር እናቴ በህይወታ ኖራ ብታያለኝ በጣም ነበረ ደስ የሚል። ችግር የለውም። አሁንም ታስጠራታለህ አንተ? እሺ አስጠራታለሁ። በጣም ጀግና ነኝ። በደንብ አሁን በትምህርቱ ጠንክረና ስኬቷ እሷ የምትፈልገው ደረጃ ላይ ትደርሳለህ። ስለዚህ ታስጠራታለች። ግድ የለም። ምንም ነበር እንድታይልህ የምፈልገው ነበረ ትልቅ ቦታ ደርሼ ከችግራችን እንወጣለን ብዬ ባስብበት ጊዜ እሷ እዚህ ዓለም ላይ ያለመኖሯ በጣም ነበረ። እሷን ልታሳልፍላት ትፈልግ ነበር?
አሁንም የምትፈልገው ደረጃ ላይ ትደርሳለሽ። እሺ ብዙ ችግሮችን አንተ ነበር በቃ ለማሳለፍ ልታሳልፍ የምትፈልገዋል። ምን መሆን ነው የምትፈልገው ወደፊት? እሷ የምትፈልገው እሷ ዶክተር እንደሆነ ነበር የምትፈልገው። በቃ ደግሞ አንተ ጀግና ልጅ ነህ። ዶክተር ደግሞ እንደምትሆን አንጠራጠርም። ደጋግ ኢትዮጵያውያን አሉ። አንተም ደግሞ ትምህርትህን በደንብ ተምረህ የምትፈልገውን የእናት ሀሳብ የነበረው ዶክተር እንደምትሆን አልጠራጠርም። በርታ፣ አይዞ፣ ከጎን ነኝ። እሺ ጀግና። እሺ አንበሱ። እሺ እዚህ ጋር የሆነ ነገር ማስተላለፍ እፈልጋለሁ። እሺ ምንድን ነው የምታስተላልፈው? እንደዚህ የልደቴን ቀን አስታውሳችሁ ስላከበራችሁልኝ በጣም እናመሰግናችሁ እፈልጋለሁ። እኛም እናመሰግናለን በጣም። ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ። በጣም ነው ደስ ያለኝ። አንድ ቀን ትልቅ ቦታ ደርሼ እንደማኮራቸው ተስፋ አደርጋለሁ። ታኩራለህ አባሽ። እናትህን የምትፈልገውን ደግሞ ቦታ ላይ ትደርሳለህ፣ አንጠራጠርም። አመሰግናለሁ። አይዞህ። ጎበዝ ልጅ